የታሪክ ድርሳናት በብዙ የሚያትቱላት በተለያዩ ዘመናት ለሃይማኖታቸው ቀናኢ በሆኑ ነገስታት የታነጹ ታሪክ ዘካሪ ሆነው በትውልድ ቅብብሎሽ ዛሬ በእኛ ዘመን በአደራ የተሰጡን ድንቅ አብያተ ክርስቲያናት ያሉባት የቅድስና የታሪክ አምባ የሆነች የሀገራችን ጥንታዊ ከተማ አንኮበር ታሪክ ያደላት ሃይማኖት የተጠበቀላት የታሪክና የቅርስ ታማኝ ባላደራ የተፈጥሮ መስህብ የተጎናጸፈች ኢትዮጵያዊነት በብርቱ የጸናባት የበረከት ምድር የሆነችው አንኮበር በኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ስም የታነጸው የአንኮበር አፈር ባይኔ አቡነ ተክለ ሃይማኖት ገዳም በሸዋው ንጉሥ ሳህለ ሥላሴ በ1821 ዓመተ ምህረት እንደተመሰረተ ታሪክ ይነግረናል። በዚህ ታሪካዊና ጥንታዊ ስፍራ የሸዋ ክፍለ ሀገር የመጀመሪያው ሊቀ ጳጳስ የሆኑት ብፁዕ አቡነ ማቴዎስ ሊቀ ጳጳስ ሰፊ አገልግሎት ይሰጡበት እንደነበር ታሪክ አዋቂዎች ይናገራሉ። ቤተክርስቲያኑ የተመሰረተው በንጉሥ ሳህለ ሥላሴ ጊዜ ነው። በ1821 ዓመተ ምህረት ንጉሥ ሳህለ ሥላሴ በነገሱ የሸዋ ንጉሥ ከተባሉ በ16ኛው የንግስና ዘመናቸው ጊዜ የመሰረቱት ነው። ሲመሰረቱትን መካነ ጸሎቁ ለሳህለ ሥላሴ አፈር ባይኔ አቡነ ተክለ ሃይማኖት ማህበረ